እሳቸው ምን አሉ? መማተ ወሁወ ያዕለሙን አነሁ ላ ኢላሃ ኢላላህ ደኸለል ጀና። የሞተ ሰው አሉ ነብዩ መሐመድ አለይሂ ሰላቱ ወሰላም በእርግጠኝነት ላ ኢላሃ ኢላላህ እያወቀ የሞተ ሰው ደኸለል ጀነትን ይገባል አሉ ነብዩ መሐመድ አለይሂ ሰላቱ ወሰላም። ነብዩ እውነት ነው የሚናገሩትም ነገር ከአላህ ሱብሓነሁ ወተዓላ የተቀበሉትን ንግግር ብቻ ነው። ነቢያቶች ሁሉ እውነተኛ ተናጋሪ ናቸው። ነቢያቶችን የተከተለ ገሃነምን አይገባም። እኔም እላችኋለሁ ነብዩን አለይሂ ሰላቱ ወሰላም ተከተሉ ገነትን ትገባላችሁ። ነብዩ መሐመድን አለይሂ ሰላቱ ወሰላም ተከተሉ ከገሃነም ታመልጣላችሁ። ነብዩ አብርሃምንም እንደዛው ደግሞ ነብዩ ኢየሱስም ነብዩ ኢሳ አለይሂ ሰላም ያስተማረውን ትምህርት ተከተሉ ያኔ ጀነትን ታገኛላችሁ። ከነቢያቶች ውጪ መንገድ የሄደ ሰው ጀነትን አይገባም። ጌታችን አላህ ሱብሓነሁ ወተዓላ በሱረቱል ማኢዳ ላይ ምዕራፍ 5 ቁጥር 73 ጀምሮ እንዲህ በማለት ይናገራል። በአላህ ሱብሓነሁ ወተዓላ አጋር የሚያደርግ በሱ ላይ ጀነት ሐራም ነች በማለት ጌታችን አላህ ሱብሓነሁ ወተዓላ ይናገራል። ነብዩ መሐመድም አለይሂ ሰላቱ ወሰላም ጀነት እኮ እርም ተደረገችበት አሉ። በምን ሲባል በአላህ ሱብሓነሁ ወተዓላ አጋር በሚያደርግ ሰው ላይ እኮ ጀነት በሱ ላይ እርም ተደረገች በማለት አላህ ሱብሓነሁ ወተዓላ ነብዩ መሐመድ አለይሂ ሰላቱ ወሰላም ይናገራሉ። ስለዚህ ጀነት እርም እንዳትሆን የነቢያቶችን ፈለግና የነቢያቶችን ትምህርት ነው መከተል ያለብን። ምክንያቱም ከነቢያቶች መንገድ ውጪ ስንሄድ በእኛ ላይ ገነት ሐራም ስለምትደረግ ማለት ነው። ከነቢያቶች መንገድ ውጪ ስንወጣ በእኛ ላይ ጀነትን ማግኘት ሐራም ይሆንብናል። ወደ ጀሃነም ነው የምንገባው ከነቢያቶች ትምህርት ፈቀቅ ስንል። ስለዚህ አላህን ልንታዘዝ ነብዩ አለይሂ ሰላቱ ወሰላምን ልንታዘዝ ይገባል። ጌታችን አላህ ሱብሓነሁ ወተዓላ እንዲህ በማለት ያስጠነቅቃል። እናንተ ያመናችሁ ሆይ አጢኡላህ አላህን ታዘዙ፣ ወአጢኡ ረሱል ነብዩንም ታዘዙ፣ ወላ ትብጢሉ አማላኩም ስራችሁንም አታበላሹ እያለ ጌታችን አላህ ሱብሓነሁ ወተዓላ ይናገራል። ስለዚህ ስራችን እንዳይበላሽ የነብዩን መንገድ የነቢያቶችን መንገድ መከተል አለብን። ነቢያቶች ሁሉ ሙስሊሞች ናቸው። አብርሃም ሙስሊም ነው። ኢሳ አለይሂ ሰላም ሙስሊም ነው። ነብዩ ኢስሐቅ ሙስሊም ነው። ኤልያስ ሙስሊም ነው። ኢሳ ሙስሊም ነው። ሁሉም ነቢያቶች እስላም ናቸው። ያስተማሩትም እስልምናን ነው። ስለዚህ ወደ ነቢያቶች መንገድ ልንመጣ ይገባል። አምላክ አንድም ነው፣ አምስትም ነው፣ ሶስትም ነው እያልን ልንከተል አይገባም። ነቢያቶችም ሁሉ ሰዎችም ሁሉ የታዘዙት አንዱን አምላክ አላህን ሱብሓነሁ ወተዓላን እንዲያመልኩ ነው። ጌታችን አላህ ሱብሓነሁ ወተዓላ እንዲህ በማለት ይናገራል። ወማ ኡሚሩ ኢላ ሊያዕቡዱላህ ሙኽሊሲነ ለሁ ዲን